ዶክተር ብርሃነ መስቀል አበበ ሰኚ በቅርቡ የኦሮምኛ ቋንቋ የኢትዮጵያ የሥራ ቋንቋ እንዲሆን ምክረ ሐሳቦችን ያዘለ ጽሑፍ አቅርበዋል። ወደ ነጥቦቹ ከመሄዳችን በፊት ኢትዮጵያ ውስጥ በአሁኑ ወቅት አማርኛ የሥራ ቋንቋ ነው። የኦሮምኛ ቋንቋን ኢትዮጵያ ፌዴራላዊ መንግስት የሥራ ቋንቋ እንዲሆን ሐሳቡን እየገፉ ያሉት ለምንድን ነው? ከዛ ባሻገርስ ኢትዮጵያ ውስጥ ካሉ ሌሎች ዋነኛ ቋንቋዎች ሳይታከሉ የኦሮምኛን ቋንቋ ብቻ በቅድሚያ ወደ ሥራ ቋንቋነት ከአማርኛ ጋር እንዲታከል ያሰቡት ከምን አኳያ ነው? አመሰግናለሁ አቶ ካሳሁን ስለዚህ በፕሮግራሙ ላይ ስለጋበዝከኝ። በዚህም ደግሞ በኢትዮጵያ ትልቅ የፖሊሲ መነጋገሪያ ነጥብ በሆነው በኦሮምኛ ቋንቋን የኢትዮጵያ የፌዴራል መንግስት የሥራ ቋንቋ ከአማርኛ በተጨማሪ ለማድረግ ባቀረብኩት ሀሳብ ላይ አስተያየት እንድሰጥ ስለጋበዝከኝ አመሰግናለሁ። እንደሚታወቀው ኦሮምኛ ሰፊ ተናጋሪ ያለው የኢትዮጵያን ሰፊ ግዛቶች የያዘ በብዙ ሕዝብ የሚነገር የትልቅ ሕዝብ ቋንቋ ነው። በአማካይ ወደ ከ40 እስከ 50 በመቶ የሚሆነው የኢትዮጵያ ሕዝብ ይናገረዋል ተብሎ የሚጠበቅ ቋንቋ ነው። ይህ ቋንቋ ይህን ያህል ሰፊ ተናጋሪ ቢኖረውም ህብረ ብሔራዊ በሆነችው በኢትዮጵያ ውስጥ የሥራ ቋንቋ አይደለም። እንደ ሥራ ቋንቋ የፌዴራል መንግስት የሥራ ቋንቋ ሆኖ እያገለገለ ያለው አማርኛ ነው። ያ ቋንቋ በ29.1% ህዝብ ገደማ እየተነገረ ያለ ቋንቋ ነው። ያም ራሱ ሰፊ ሽፋን አለው። በተለይ በከተማዎችና በሰሜኑ በጎንደር በጎጃምና በወሎ አካባቢ በሰሜን ሸዋን ከፊል ሰሜን ሸዋን ጨምሮ የሚነገር ሰፊ ቋንቋ ነው። ኦሮምኛ ጋር ሲነጻጸር ኦሮምኛ የበለጠ ተናጋሪ ቢኖረውም የሥራ ቋንቋ ሳይሆን ቆይቷል። ይህ ሁኔታ ደግሞ ህዝቡን የሚያስተዳድረው መንግስት ከህዝቡ ጋር እንዳይገናኝ አድርጎታል። በኢትዮጵያ የፌዴራል መንግስት መስሪያ ቤቶች ኦሮምኛ ተናጋሪው የመቀጠር ስራ የማግኘት በመንግስት የፖለቲካ ስራዎች የመሳተፍ በቢሮክራሲ ውስጥ የመግባት በአማርኛ በሚናገሩ ከተሞች በተለይም በአዲስ አበባና በድሬዳዋ አገልግሎቶችን ማግኘት ያለመቻል፣ በስራ የመቀጠር ያለመቻል ከማህበረሰቡ በአጠቃላይ እንዲገለል በቋንቋ ምክንያት እንዲገለል ተደርጎ ያለበትና ይህም ሁኔታ የኦሮሞ ህዝብ በኢትዮጵያ ውስጥ በቂ ተሳትፎ እንዳያደርግ ከፍተኛ የመገለል አደጋ ውስጥ እየወደቀ ያለበትና ይህ ደግሞ ለኢትዮጵያ ጥሩ ስላልሆነ ካለው የቆዳ ስፋት ካለው የህዝብ ብዛት አንጻር እንደገና ደግሞ በመንግስት ውስጥ ሊኖረው ከሚገባው ውክልና አንጻር ከፍትሃዊነትም አንጻር ይሄ ህዝብ ለኢትዮጵያ እንግዲህ ትልቁን የኢኮኖሚ ትሩፋቶችንም የሚሰጠው ቤኔፊቶችን የሚሰጠው በታክስ መክፈልም ይሁን ኤክስፖርት የሚደረጉ የቡና፣ የወርቅ፣ የእህል፣ የከብት ቆዳና ሌሎን ጀምሮ በርካታ ኢትዮጵያ ወደ ውጭ የምትልካቸው እቃዎች፣ ሸቀጣሸቀጦች የሚወጡት ከዚህ ከኦሮሚያ ክልል ነው። ይህ ሆኖ ሳለ ግን በመንግስት ውስጥ ላይ ከፖለቲካ ሹሞቹ በስተቀር በመንግስት መስሪያ ቤቶች በአዲስ አበባና በድሬዳዋ ውስጥ የኦሮሞ ህዝብ ውክልና በተለይ ኦሮምኛ ተናጋሪ ውክልና የለውም። ኦሮሞ ሆነው አማርኛ የሚናገሩ ከ10 እስከ 15% የሚሆኑ እንደየመስሪያ ቤቱ ቁጥራቸው ይለያያል። ሾፌሩንም ጽዳት ሰራተኛና ሌሎች ዝቅተኛ የስራ ደረጃ ላይ ያሉ ሰዎችን ጨምሮ ከ10 እስከ 15% የሚሆነው ብቻ ነው ኦሮሞ ተወክሎ ያለው። ይህ ሁኔታ እንግዲህ ኦሮሞ በኢትዮጵያ ውስጥ ከፍተኛ የመገለል የኤክስክሉሽን ችግር ውስጥ ነው ያለው። በሁለተኛ ደረጃ ይህ ሁኔታ ደግሞ በኦሮሞ ህብረተሰብ ውስጥ ከፍተኛ የስራ አጥነትን፣ ድህነትን፣ ተስፋው እንዲጨልም ሆኗል። የኦሮሞ ህዝብ የኢትዮጵያ ህዝብ አካል ከሆነ ሌሎች የኢትዮጵያ ህዝብ የሆኑት እንደ አማራ፣ ትግሬ፣ ሌሎችም ብሔር ብሔረሰቦች የኦሮሞን ህዝብ ተስፋንም ሆነ ስጋትን፣ ችግርን መጋራት መቻል አለባቸው። አሁን ይህ ህዝብ በቋንቋ ምክንያት ኢትዮጵያ መንግስት በሚከተለው ሞኖሊንጓል ፖሊሲ ምክንያት ስለተገለለ በኢትዮጵያ ውስጥ ራሱን ማየት የሚችልበት ሁኔታ እየተፈጠረ አይደለም። ለምሳሌ አንድ የኦሮሞ ልጅና አንድ የአማራ ልጅ ትምህርት ቤት ቢሄዱ እድለኛ ሆነው ዩኒቨርሲቲ ገብተው ከዩኒቨርሲቲ ቢመረቁ ኦሮሚያ ውስጥ ከመቀጠር ውጪ ሌሎች ቦታዎች የስራ እድል የለውም።
አማርኛ ስለማይችል ባለፈው 25 ዓመታት የነበረው የትምህርት ፖሊሲ ምክንያቱም ከታሪካዊ አመጣጥም ህዝብ ካለው ሪዘንትመንት የተነሳ የአማርኛ ተናጋሪው ቁጥር ወደ ኦሮሚያ ክልል አካባቢ ሙሉ ለሙሉ የለም ማለት ይቻላል ከተማው። ያ የሆነው ለምንድን ነው ይላሉ? የኦሮሞ ህዝብ ነው ራሱን ከአማርኛ ቋንቋ ተናጋሪነት ያገለለው ወይስ ስርዓቱ ነው የኦሮሞ ህዝብ አማርኛ ቋንቋ ተናጋሪ በመሆን የፌዴራል መንግስቱ አካል ወይም በኢትዮጵያ ውስጥ ለሚገኙ ጥቅሞች ተጋሪ እንዳይሆን ያደረገው? ችግሩ የቱ ጋር ነው ይላሉ? ሁለቱም አንድ ላይ ምክንያት ሊሆኑ ይችላሉ ናቸውም። አሁን ያለው የኢህአዴግ መንግስት ስልጣን ሲይዝ ኢትዮጵያን መልቲሊንጓል እና መልቲካልቸራል በቋንቋ ላይ የተመሰረተ የፌዴራል አወቃቀር እንዲኖርና በየክልሉ ዜጎች በራሳቸው ቋንቋ አፍ መፍቻ ቋንቋቸው ራሳቸው ትምህርት ቤት እንዲሄዱ፣ እንዲዳኙ፣ አስተዳደራዊ ስራዎችን እንዲተገብሩ በወጣው ህግ መሰረት በኦሮሚያ በእነኚህ ነገሮች የሚከናወኑት በኦሮምኛ ነው። ይህ ሆኖ ሳለ ግን የኢትዮጵያ የፌዴራል ቋንቋ አማርኛ ብቻ ሆኖ እንዲቆይ ስለተደረገ በኦሮምኛ የተማረው በኦሮምኛ አፉን የፈታው በኦሮምኛ ትምህርት ቤት ሄዶ እንትን ያለው ከኮሌጅ የደረሰው ለስልጣንም ሆነ ለሀብትም ሆነ ብልጽግና ኢትዮጵያ ውስጥ ተስፋ ሰው ሊኖረው እንዲችል የሚያደርገው አማርኛን ማወቅ ብቻ ሆኖ ስለቀረ ይሄ ህዝብ በመንግስት ራሱ ኢትዮጵያ ውስጥ አጠፋለሁ ብሎ በነደፈው ፕሮግራም መልሶ የዛ ሰለባ የሆነበትና አሁን በግዴታ ያንን የጀመረውን ፕሮሰስ ኮምፕሊት አድርጎ ኦሮምኛን የፌዴራል መንግስት የስራ ቋንቋ ካላደረገ በስተቀር ይህ ችግር የኦሮሞ ህዝብ ኢትዮጵያ ውስጥ ድርሻና ቦታ እንዳይኖረው ኢትዮጵያ ውስጥ በመንግስት መስሪያ ቤቶች የመቀጠር የተለያዩ መዋቅሮች ውስጥ በድሬዳዋ ከተማ የተለያዩ መዋቅሮች ውስጥ የመግባት ኢትዮጵያ ውስጥ ብቻ አይደለም በውጭ ሀገር ኢትዮጵያ ዲፕሎማቲክ ሚሽኖች ኤምባሲዎች ውስጥ የኦሮሞ ተሳትፎ እንዳይኖር ያደረገበት ሁኔታ ነው ያለው። ይህ ሁኔታ እንግዲህ የኦሮሞ ህዝብ ነጋለት ሲባል የጨለመበት ሁኔታ ነው የተፈጠረው። ይሄ ማለት በኦሮሚያ ክልል ብቻ ያሉትን ሰዎች ሳይሆን አሁን ኢትዮጵያ ውስጥ በፌዴራል ስርዓት አወቃቀሩ መሰረት የደቡብ ህዝቦች በራሱ ፈቃድ አማርኛ ቋንቋን የስራ ቋንቋ እንዲሆን መርጧል። ዞሮ ዞሮ ግን በራሳቸው ቋንቋ ከመናገር ከመዳኘት ወደ ኋላ ያደረጋቸው ነገር የለም። በእርግጥ አማራ ክልል የራሱ ቋንቋ በአማርኛ ያደርጋል። አሁን በኦሮሚያ ክልል ውስጥ ደረሰ የሚሏቸው ችግሮች በሌሎች ክልሎች ውስጥስ አልተከሰቱም ወይ? ያስ ከሆነ ለኦሮሞ ቋንቋ ተናጋሪዎች ብቻ ሳይሆን ሌሎች ክልሎችም ላይ ተመሳሳይ ችግሮች ስላሉ አሁን የጠቀሷቸው ችግሮች እነዛስ እንዴት ነው መፈታት ያለበት? ለብሔራዊ ችግር ብሔራዊ መፍትሄ ወይስ ለአንድ ክልል ብቻ ክልላዊ እና ብሔራዊ መፍትሄ ለማፈላለግ እየሞከሩ ነው ያሉት? ይሄ የኦሮምኛ ቋንቋ የክልል ጥያቄ አይደለም፣ የአንድ ክልል ጥያቄ አይደለም። የኦሮምኛ ቋንቋ ጥያቄ የኦሮሞ ህዝብ ጥያቄ ብቻ አይደለም። አሁንም የኦሮምኛ ቋንቋ የኢትዮጵያ የፌዴራል የስራ ቋንቋ እንዲሆን እየጠየቀ ያለው ኦሮሞ ብቻ አይደለም። አማራውም እየጠየቀ ነው፣ ትግሬውም እየጠየቀ ነው፣ የደቡብ ብሔር ብሔረሰቦች ክልልም እየጠየቀ ነው። ሌሎች ሁሉም ደጋፊ ናቸው። ይሄ የምንነጋገረው አጽንኦት ሰጥተን ሊሰመርበት የሚገባው ጉዳይ የኦሮሞ ህዝብ የኢትዮጵያ ኦልሞስት ከ40% በላይ የግዛትም ሆነ የህዝብ ቁጥርን የሚሸፍን ህዝብ ነው። የኢትዮጵያ ግማሹ ነው ማለት ነው እየተገለለ ያለው። እርግጥ ነው በሌሎች አካባቢ በትግራይም ሆነ በደቡብ ክልል ለምሳሌ ሲዳምኛ 4% ይሆናል ከኢትዮጵያ ህዝብ ያን ያህል ተናጋሪ ያለው ማለት ነው። ትግርኛ ወደ 5-6% ተናጋሪ ያለው፣ ሶማሊኛ ወደ 5-6% ተናጋሪ ያለው። እነኚህ ቋንቋዎች ሳይዘብል ተናጋሪ ያላቸው የእነሱ ሪፕሬዘንቴሽንም ሊታሰብበት ይገባል። ነገር ግን ኦሮምኛን ከነኚዎቹ ጋር እኩል ማድረግ የሀገሪቷን ግማሽ አካል እና በዚህ አሁን በገለጽኩት ፐርሰንቴጅ ላይ ያለውን ሳይዝ እኩል አድርጎ ሪስኩን ሚኒማይዝ ማድረግ ነው የሚሆነው። አንዳንዴ እንደውም ነገሩን ማሳነስ የሚፈልጉት ኢትዮጵያ ውስጥ ወደ 80 ብሔር ብሔረሰቦች አሉ። ስለዚህ የኦሮምኛ ብቻ መልስ ማግኘት አይቻልም። መቀጠል ያለብን በአሲሚሌሽኒስት ፖሊሲ ሁሉም ተጨፍልቆ አማርኛ ተናጋሪ ብቻ እስኪሆን ድረስ ወደዛ ነው የምንሰራው። እስከዚያ ድረስ ኤክስክሉድድ ሆኖ ከውስጡ የሚጣል የሚጠፋ የራሱ ጉዳይ ነው፣ እድል ፋንታው ነው። ኢትዮጵያ የአማርኛ ተናጋሪዎች ብቻ ትሆናለች የሚለው የድሮ ከየአጼዎቹ ዘመንና በደርግም ዘመን የነበረው የቋንቋ ፖሊሲ ቀጣይነት ያለውና
አሁንም በፌዴራል መንግስት እየተተገበረ ያለው ያ አስተሳሰብ ነው ችግር እየሆነ ያለው። ስለዚህ ኢትዮጵያ እንደ ስሟ የብሔር ብሔረሰቦች አገር እንድትሆን ኢትዮጵያ እንደ ስሟ የብዙ ቋንቋዎች አገር ነች። ብዙ መልቲሊንጓል እና ቢያንስ ባይሊንጓል አገር እንድትሆን ሁለት ቋንቋዎች የስራ ቋንቋ ቢሆኑ አማርኛና ኦሮምኛን የስራ ቋንቋ ብታረግ የፌዴራል መንግስትና የነኚህ ከተሞች የስራ ቋንቋ ብታረግ ወደ 70-80 ከመቶ የሚሆነውን ህዝብ ይሸፍናል ማለት ነው። ስለዚህ የምንነጋገረው ስለ ኦሮምኛ ስናነሳ ስለ ክልል አይደለም የምናነሳው፣ ስለ ኦሮሞ ብቻ አይደለም። ይሄ የኢትዮጵያ ህልውና የቆመበት ጉዳይ ነው። በቅርቡ እንደሚያስታውሱት የኦሮሚያ ምክትል ፕሬዚደንት ከእኛ ጋር ባደረጉት ቃለ ምልልስ ላይ የኦሮምኛ ቋንቋን ይህንኑ ጥያቄ ለሳቸውም አቅርቤላቸው ነበር። የኦሮምኛ ቋንቋ የኢትዮጵያ የስራ ቋንቋ እንዲሆን በእነሱ በኩል ግን ያለው አተያይ እኛ በአሁኑ ወቅት ራሳችንን በራሳችን ችለን እያስተዳደርን ነው፣ ዳኝነት ፍትህ ይሰጥና ትምህርት ቤት እስከ ዩኒቨርሲቲ ድረስ በኦሮምኛ ቋንቋ እያስተማርን ያለነው ያ የለኛ አንገብጋቢ ጥያቄያችንም አይደለም ብለዋል። ይህን የእሳቸውን ምላሽ እንዴት ነው የሚያዩት? ኢንተርቪውን አዳምጫዋለሁ። እጅግ በጣም ከተሳሳተ መነሻ የተነሳ ምላሽ ነው የተሰጠው። በትክክል ካስታወስኩት ኢኮኖሚያችን ሲያድግ ስንበለጽግ ቋንቋችን በሌሎቹ መፈለግ ሲጀምር ያኔ የስራ ቋንቋ እናደርገዋለን፣ እስከዚያው ድረስ ግን በክልላችን ተወስኖ ይቀራል የሚል መልስና ቋንቋዎች የሚያድጉት የሚዳብሩት በነጻ ገበያ እንደ ሸቀጥ ስኳርና ጨው ሻጮች የሚወስኑት ቋንቋ የሚወስኑት ውሳኔ ተደርጎ ነው የተወሰደው። ያ ከፍተኛ ስህተት ነው። አማርኛ እንደዛ አይደለም ያደገው። አማርኛ በገበያ አይደለም ያደገው። በመንግስት ተቋማት ተደግፎ፣ ትምህርት ቤቶች ደግፈውት፣ የመንግስት አካላት ደግፈውት፣ ቤተ ክርስቲያናት ደግፈውት፣ ኢንስቲትዩሽናል ካፓቢሊቲው ከሁሉም ኢትዮጵያዊ ከተሰበሰበ ታክስ በዚያ ቋንቋ በሬዲዮ፣ በቴሌቪዥን፣ በጋዜጣ መልእክቶች እንዲተላለፉ፣ ድራማዎች፣ አርቶች፣ ዘፈኖች እንዲሰሩ ኢንከሬጅ በመደረጉ ነው ያደገው። የኦሮምኛ ቋንቋም ከሌላው የሚጠይቀው ሌላ ነገር የለም። የሚጠይቀው ነገር ቢኖር ልክ እንደ አማርኛው እኩል በእኩል አይነት ታይቶ፣ ምክንያቱም ከአማርኛም በሰፋ በብዙ ህዝብ የሚነገር ቋንቋ ነው። የመንግስት ቋንቋ ያለመሆኑ ብቻ፣ የቤተ ክህነት ቋንቋ ያለመሆኑ ብቻ ነው ኦሮምኛን የጎዳው። ከዚያ ውጪ በተናጋሪ ቁጥር ቅድም እንዳልኩት በከፍተኛ ህዝብ ከፍተኛ ቁጥር ባለው ህዝብ የሚነገር ቋንቋ ነው። ስለዚህ ያ አገላለጽ ትክክል አይደለም። የባለስልጣኑ የግል አስተሳሰብ ነው የሚመስለኝ እንጂ የኦህዴድ ወይም የኦፒዲኦ የድርጅት አቋምም አይመስለኝም። እዛ ላይ የተባለ ነገር ኢንተርቪው ውስጥ አልሰማውኝም። ግን ከዚህ ጋር አያይዤ ማንሳት የምፈልጋቸው የኦሮሞ ህዝብ የራሱን በተለይ እንደ ቋንቋ ያለውን የኦሮምኛን ቋንቋ የስራ ቋንቋ ማድረግን በተመለከተ ጥያቄ ሲነሱ አሁን ከተገለጸው የነጻ ገበያ ጉዳይ ነው ቋንቋው ስራ ላይ እንዲውል ተብሎ ከሚነገረው በተጨማሪ ሌሎቹ ላይ ይህንን ቋንቋ ለመጫን የሚደረግ ፖሊሲ ነው የሚመስለው። ይህ ስህተት ነው። አይደለም። እርስዎ እንዳነሱት አሁን ከዚሁ ጋር በተያያዘ መልኩ ሌሎች አሉታዊ ገጽታዎች የሚሰጡት የኦሮምኛ ቋንቋ ኢትዮጵያ ፌዴራላዊ መንግስት አንድ የሥራ ቋንቋ ከሆነ በሌላው ላይ ልክ እንዳነሱት አንድም ያንን መጫንና የኦሮምኛን ቋንቋ ሌሎች እንዲማሩ ማስገደድ ይሆናል። ሁለተኛ ያ የኦሮሞን የበላይነትን መጫን ይሆናል በሌላው ላይ። ከዛ ባሻገር እንዳውም ኦሮምኛ ቋንቋ ተናጋሪ ቁጥር ሰፊ ስለሆነ የአማርኛን ቋንቋ በኦሮምኛ ቋንቋ ለወደፊቱ በዋነኛ የሥራ ቋንቋነት ለመተካት የታቀደ ቅድ ነው። ከቶንም የኦሮሞ ብሔረተኞች ለመገንጠል ለወደፊቱ ቅድመ ሁኔታን የሚያመቻቹበት አንዱ መንገድ ነው ተብሎ የሚነገሩም አሉ። በእነዚህ ላይስ የሚሉት ምላሽ ምንድን ነው? እነኚህ የተባሉት ስጋቶች ስህተት ናቸው። የኦሮሞ ሕዝብም የኦሮሞ ብሔርተኞችም እንደዚህ የሚያስቡበት ሁኔታ አይደለም ያለው። ከመጀመሪያው ልጀምር። ኦሮምኛ የፌዴራል መንግስት የስራ ቋንቋ ይሁን ብለን ስንጠይቅ አንደኛ በሌሎች ላይ ይሄንን ቋንቋ ለመጫን ከመፈለግ የመጣ አይደለም። የኦሮሞ ሕዝብ የዛ መንግስት አካል ነው እና ያ የፌዴራል መንግስትና እነኚህ የፌዴራል ከተማ ተብለው የተሰየሙት ቻርተር ሲቲስ ውስጥ አዲስ አበባና ድሬዳዋ ውስጥ በራሱ ቋንቋ አገልግሎት ያገኝ። እነኚህ ከተሞች እና ይሄ መንግስት ኦሮምኛ ተናጋሪ ለሆነው ወደ 50 ከመቶ ለሚጠጋው የኢትዮጵያ ህዝብ በራሱ ቋንቋ አገልግሎት ይስጥ። ቢሮዎቹን፣ በሮቹን ለዚህ ህዝብ ለስራ ቅጥርም ይሁን ለአገልግሎት ይክፈት።
ይሄ 50% የሚሆነው ህዝብ ከነኚህ መዋቅሮች ተገሎ ኢትዮጵያ ሊገነባ አይችልም እያልን እንጂ ኢትዮጵያ ውስጥ ያሉት ሌሎች ብሔር ብሔረሰቦች ኦሮምኛን መማር አለባቸው፣ ኦሮምኛ በእነሱ ላይ መጫን አለበት፣ ኦሮምኛ የእነሱን ቋንቋ መተካት አለበት እያልን አይደለም። የሌሎች ሀገሮች ተለምዶም ፕራክቲስም ይሄንን አይደግፍም፣ እኛም አንደግፍም። እንደዛ አይነት አስተሳሰብም አመለካከትም በመልቲሊንጓል አገር ትሁን እያልን ስንል ያንን ብዙ ቋንቋዎች የሚያድጉበት የሚያብቡበት የሚበለጽጉበት ማለታችን ነው። አንደኛው ነጥብ ይሄ ነው። ስለዚህ የአስተሳሰብ ስህተት ነው። ሁለተኛ ኦሮምኛ የፌዴራል መንግስት የብሔራዊ ቋንቋ እንዲሆን ስንጠይቅ አማርኛን እንዲተካ ማለታችን አይደለም። ከአማርኛ ጎን ለጎን ልክ አማርኛ ተገልጋዩ በፌዴራል መንግስት መዋቅሮች ውስጥ አክሰስ እንዳለው በፌዴራል ከተማ ተብለው በተሰየሙትና ኦሮሚያ መካከል በሚገኙት አዲስ አበባና ድሬዳዋ ውስጥ ኦሮምኛ ተናጋሪ ህዝብ በራሱ ቋንቋ አገልግሎት ሊያገኝበት የሚችልበት ሁኔታ ይመቻች እያልን ነው እንጂ ያለ ነው ኦሮምኛ አማርኛን እንዲተካ አይደለም። ይህንን አስተሳሰብ ሆን ብለው የኦሮሞን ህዝብ ማስፈራሪያ አድርገው ሌላው ህዝብ የኦሮሞ ህዝብ ጉዳት እንዳይሰማው ከማድረግ አኳያ አንዳንድ ኃይሎች ያንን አስተሳሰብ ይገፋሉ። ያንን አስተሳሰብ የህዝቡ ኦሮሞን እንዲፈራ የሚያደርጉበት ሁኔታ አለ። ያ ስህተት ነው። ህዝቡ ይህንን እውነታ አውቆ የኦሮሞ ጎረቤቱን፣ የኦሮሞ ወዳጁን፣ የኦሮሞ የክፍል ጓደኛውን፣ የኦሮሞ አብሮ የሚያመልከውን ቤተክርስቲያን እንደገና ደግሞ በቋንቋ ምክንያት ብቻ የእግዚአብሔር ቃል እንኳን ሊሰበክለት ያልቻለው ሊነገረው ያልቻለውን የኦሮሞ ህዝብ አዝኖለት ሰብአዊነት ጭምር ማለት ነው ህጋዊነቱ ፍትሃዊነቱ እንደተጠበቀ ሆኖ እንደ ሰብአዊነትም ከዚህ ህዝብ ጎን እንዲቆም እንጠይቃለን። በሶስተኛ ደረጃ እየተስተጋባ ያለው የኦሮሞ መብትን መከበር ያነሳ ሰው ሁሉ የኦሮምኛን ቋንቋ ጨምሮ ጠባብ እያሉ ኦሮሞን ኢትዮጵያ ውስጥ ማስፈራሪያ ማድረግ አለ። በዚህም ምክንያት ብዙዎች ታስረዋል፣ ብዙዎች ተጎድተዋል። ብዙ የኦሮሞ ህዝብ አሁን ከኢትዮጵያ ሲስተም ሙሉ ለሙሉ በፌዴራል የስራ መዋቅር ውስጥ ከላይ ቁጭ ካሉት ተሿሚዎች በስተቀር መዋቅር ውስጥ እንዳይገባ የተደረገበት ኤክስክሉዥን ፕሮሰስ ውስጥ የቋንቋ ፖሊሲ አንዱ ሆኖ ሳለ በተጨማሪም ደግሞ ይሄ ስጋት አድርጎ ህዝቡን የማየት 50% የሚሆነው ስጋት አድርጎ የሚያቀርበው አስተሳሰብና ኦሮምኛ የፌዴራል ቋንቋ ይሁን ሲባል ለመገንጠል እጅ ማታቻ ነው፣ ጡንቻ ማዳበሪያቸው ነው እየተባለ የሚነገረው ስህተት ነው። የኦሮሞ ህዝብ ከማንም ባላነሰ ምናልባትም በበለጠ መልኩ ለኢትዮጵያ የደማ ለኢትዮጵያ የሞተ ከማንም የበለጠ ኢትዮጵያዊ ነው። ኩሽ የሚለው መጠሪያ ስም ነው ወደ ኢትዮጵያ የተለወጠው በመጽሐፍ ቅዱስ አጠራር ውስጥ። ሁሉም ሰው እንደሚያውቀው ኩሽ ማለት ከዚያ ውስጥ አንዱ ኦሮሞ ነው። የኦሮሞ ህዝብ ኢትዮጵያዊነቱን ኩዌስችን የሚያደርግ ህዝብ አይደለም። ኩዌስችን ያለማድረግም ብቻ ሳይሆን ኢትዮጵያዊ አይደንቲቲውን አሰርት አድርጎ ቋንቋውንም አስከብሮ የሌሎችንም መብት አስከብሮ በኢትዮጵያ ውስጥ ሙሉ ተሳታፊ መሆን የሚፈልግ መሆንም ያለበት ህዝብ ነው። ስለዚያ ኢትዮጵያን 40% የሚሆነውን ህዝቧን ኤክስክሉድ ያደረገ ኢትዮጵያ እንገነባለን ብለው ይሄንን ህዝብ እንደማስፈራሪያ የሚያቀርቡት ሰዎች የኦሮሞ ህዝብ አብረን እንኑር እያለ መሬቱ ለኛም አገሩ ለኛም ለእናንተም ይበቃል አብረን እንብላ እንጂ እያለ ያለው እኛን ከልክላችሁ ብቻችሁን አትብሉ፣ እኛም አብረናችሁ እንብላ፣ አብረን እንኑር፣ አገሩ የጋራችን ይሁን ነው እንጂ እያለ ያለው አሁን በፖሊሲ ኤክስክሉድ እየተደረገ እንዳለው ሌላ ህልም ኖሮት አይደለም። ቢኖረው ኖሮ ይሄኔ ኤክስኪዩት ያደርግ ነበር፣ ያንን ማስፈጸም ይችላል። ግን ያንን ስላሌለው ለሌሎቹ እኛ ሁሉም ኢትዮጵያ ውስጥ ያሉት ብሔር ብሔረሰቦች እንዲገነዘቡ የምንፈልገው የኦሮሞ ወጣት አብዛኛው ኢህአዴግ ስልጣን ላይ ከወጣ ያደገ ነው። አሁን በኢትዮጵያ ውስጥ ስራ እያገኘ አይደለም። በኢትዮጵያ የገቨርንመንት መዋቅሮች ውስጥ እየገባ አይደለም። በኢትዮጵያ የተለያዩ የስልጣን እስከን ደረጃዎች ውስጥ የለም። እንደዚህ በሚኒስተርና የተወሰኑ በአምባሳደር ደረጃ እንደዚህ የተወሰኑ የክልል የምክር ቤት የሚባለው መዋቅር ውስጥ ያው ምርጫ ስለሚደረግ የተወሰኑ የህዝብ ተወካዮች የሚባሉ ሰዎች አሉ። ከዚያ ውጪ መዋቅር ውስጥ ሲስተሙ ውስጥ የኦሮሞ ህዝብ ቪዚብል አይደለም እያልን ያለ ነው። የለም። ይሄ ደግሞ የሆነው በቋንቋ ምክንያት ነው። ይሄንን ህዝቡ የፌዴራል መንግስቱም የኦሮሚያ መንግስትም ተገንዝቦ ይሄንን ችግር ለመፍታት እንዲሰራ ነው።
እና በአራተኛ ደረጃ ይሄ ቀደም ያነሳሁት የነጻ ገበያ አይደለም። የቋንቋ ፖሊሲ የአንድ ሀገር የሚተዳደርበትን ቋንቋ የሚወስነው የፖለቲካ ውሳኔ ነው። ኢህአዴግ የፖለቲካ ውሳኔ ማድረግ ይችላል። ከዚህ በፊት ህገ መንግስቶችን አሻሽሏል። አሁንም ህገ መንግስቱን አሻሽሎ ህገ መንግስቱ ላይ የተቀመጠው አማርኛ ብቻ ነው የፌዴራል መንግስት የስራ ቋንቋ ሆኖ የሚያገለግለው ይላል። በድሬዳዋና በአዲስ አበባ ይሄው ሁኔታ ተደግሟል። ይህ ነገር ተሻሽሎ ቢያንስ አማርኛና ኦሮምኛ የፌዴራል መንግስት የስራ ቋንቋ ሆነው ይህ ህዝብ በዚያ ሀገር ውስጥ ፖቴንሻሉን ሙሉ አቅሙን ሪሊዝ አድርጎ ሊኖር የሚችልበት በጋራ ሊኖር የሚችልበት ሁኔታ መመቻቸት አለበት ማለት ነው እና የኦሮሞን ህዝብ እንደ ማስፈራሪያ ወይም ደግሞ እንደ ክርስቶስ መጣት የኦሮሞ ስም በተነሳ ቁጥር ይሄው ምልክቱ እየታየ ነው፣ ሊገነጠሉ ነው እያለ ማስፈራሪያ እያደረገ ያለው ተራ ፖለቲካ ህዝቡን ጎድቷል። ይህ አስተሳሰብ ይህ አመለካከት መፍረስም አለበት። መንግስትም ደግሞ ይሄንን አስተሳሰብና አመለካከት ለማፍረስ በቀጥታ ተሳታፊ መሆን አለበት። የኦሮሞ ህዝብ ሁሉም ህዝብ እንደሚያውቀው ከሌላው ህዝብ ጋር የተዋለደ የተጋባ አብሮ የኖረ ህዝብ ነው። የኦሮሞ ህዝብ ደግ፣ የኦሮሞ ህዝብ እንግዳ ተቀባይ፣ የኦሮሞ ህዝብ ከሌላው ጋር እኩል እንደ ወንድሞቹ የኖረ ከጎኑ የሞተ አገርን በመከላከል ያችን ሀገር አሁን ያለችበት ቦታ ለማድረስ ምንም ወደ ኋላ ያላለ ትልቅ ህዝብ ነው። ይሄንን ህዝብ እያሳነሱ በጥላቻ ብቻ የሚገልጹት ክፍሎች ከዚህ ተግባራቸው እንዲታቀቡ፣ እንደገና ደግሞ ይሄንን አገሪቷን የሚጎዳ የአገሪቷን አንድነት የሚጎዳ አስተሳሰብን የሚያራምዱና ህዝብን የሚከፋፍሉ በተለይም ደግሞ በኦሮሞ ህዝብ ላይ ጥላቻን የሚሰብኩ ሰዎች ከዚህ ተግባር እንዲታቀቡ መንግስትን መስራት አለበት። ሁሉም የፖለቲካ ኃይሎች፣ የሃይማኖት ተቋማት፣ የባህል ተቋማትና የኮሚኒቲ ተቋማት በያሉበት በዚህ ጉዳይ ላይ ተረባርበው ይሄ ችግር እንዲፈታ ወደ መፍትሄው መሸጋገር ያስፈልጋል እላለሁ። 7 billion stories and counting. SBS Radio. የኦሮሞኛ ተናጋሪዎች ወይም ደግሞ የኦሮሞ ተወላጅ የሆኑ ኢትዮጵያውያኖች የአማርኛ ቋንቋ ባለማወቃቸው ብቻ በርካታ የሆኑ የሀገሪቱ ትሩፋቶችን እንዲያጡ ተደርገዋል። በተለይ በፌዴራል ደረጃ በሚል ሁኔታ ቀደም ሲል ገልጠዋል። ያ ህዝበ ውሳኔ ላይ ተደርሶ የህገ መንግስት ለውጥ ማሻሻያ እስከሚደረግ ድረስ በቀላሉ በተግባራዊ ሊሆን የሚችል በክልል መንግስት ደረጃ ምን መደረግ አለበት ይላሉ? የትምህርት ስርዓት ውስጥ የአማርኛ ቋንቋ ከኦሮምኛ ቋንቋ ጎን ለጎን አብሮ ቢሰጥ አንድ መፍትሄ ነው ብለው ያስባሉ ወይስ ከዛ ተጨማሪ ሌላ በርሶ አተያይ አማራጭ መፍትሄ የሚሉት ይኖራል? አመሰግናለሁ። እጅግ በጣም ጥሩ ጥያቄ ነው። በጥያቄ ውስጥ እንደተመለከተው ረጅም ጊዜ የሚወስድ አይደለም ይሄንን ለማድረግ። ከዚህ በፊት የኢህአዴግ መንግስት የህገ መንግስት ማሻሻያዎችን አድርጓል። ያም የሆነበት ወቅት ብሔራዊ ምርጫ የሚደረግበት ጊዜና የብሔራዊ የህዝብና ቤቶች ቆጠራ ሲገጣጠሙ አንድ አመት ውስጥ ሲሆኑ የምርጫ ካምፔን ማድረግና ህዝብና ቤት ቆጠራ አብሮ ጎን ለጎን በአንድ አመት ማድረግ ስለማይቻል እሱም ማፈራረቅ ስለነበረባቸው ያንን ችግር ለመፍታት አንድ ሳምንት ባልሞላ ጊዜ ውስጥ የህገ መንግስት ለውጥ ማሻሻያ ተደርጎ በፌዴራል መንግስት ቀርቦ በክልል ምክር ቤቶች ጸድቆ ተፈጻሚ ሆነዋል። ልክ እንደዛ ሁሉ የቋንቋ ማሻሻያውም በአጭር ጊዜ ተግባራዊ ሊሆን ይችላል። ምክንያቱም ፌዴራል ምክር ቤቶችን የህዝብ ተወካዮች ምክር ቤቶችና የክልል የሴኔት ኮምፓራብል የሆነውን የላይኛው ምክር ቤትን በተመለከተ ሁለቱንም የያዘው የኢህአዴግ መንግስት ነው። ስለዚህ 3 አይነት አካሄድ መሄድ ይቻላል። አንደኛ በኦሮሚያ ምክር ቤት በራሱ አነሳሽነት የህገ መንግስት ማሻሻያ አቅርቦ ያ በፌዴራል መንግስት እንዲታይ ማድረግ ይችላል። ይህ ደግሞ እንዲሆን በየወረዳው ያሉት ምክንያቱም እነኚህ ተወካዮች የሚመረጡት ከየወረዳው ነው። የኦሮሞ ወጣቶች፣ የኦሮሞ ማህበረሰብ እነኚህ የክልል የነሱ ተወካዮች በኦሮሚያ ውስጥ እነሱን በጨፌ ኦሮሚያ እነሱን የሚወክሉት ይህንን ማሻሻያ እንዲያቀርቡና የፌዴራል መንግስት በዛ ማሻሻያ ላይ ቤዝ አድርጎ እዛ መሰረት አድርጎ የህገ መንግስት ማሻሻያ እንዲያቀርብ መጠየቅ ይችላሉ። ለዚህ የኦሮሞ ተማሪዎች፣ የኦሮሞ ቤተክርስቲያናት፣ የኦሮሞ
መንግስት ሰራተኞች፣ የኦሮሞ ዩኒቨርሲቲዎች፣ የኦሮሞ ኢንስቲትዩሽንስ በሙሉ በእነኚህ ላይ ጫና መፍጠርና ይሄንን ፕሮፖዛል ለፌዴራል መንግስት እንዲያቀርቡ ማድረግ ይቻላል። አንደኛው መንገድ ይሄ ነው። የፕሮፖዛሉ በፌዴራል መንግስት እንዲታይ ማለት ነው። ሁለተኛ በኢህአዴግ መንግስት ውስጥ ከፍተኛውን ወንበር ያለው የኦሮሞ ዲሞክራሲያዊ ድርጅት ኦህዴድ ነው። የኦሮሞን ህዝብ እዛ ውስጥ የሚወክሉት የህዝብ ተወካዮች የህገ መንግስቱ ማሻሻያ እንዲደረግ ሀሳብ ማቅረብ ይችላሉ፣ ድምፅም ማግኘት ይችላሉ። ትልቁንና ሰፊውን ስለያዙ ማለት ነው። ስለዚህ በዚያም በኩል ህዝቡ በፌዴራል መንግስት ደረጃ የሚወክሏቸው ሰዎች ላይ ጫና ፈጥሮ ተማሪዎችም፣ ነጋዴዎችም፣ የከተማ ሰውም የገጠር ሰውም ጫና ፈጥሮ ይህ ማሻሻያ እንዲቀርብ አድርጎ ማቅረብ ይቻላል። ስለዚህ በግራስሩት ሌቭል እያንዳንዱ የኛ ሰው ተሳታፊ ሆኖበት ይሄ ማሻሻያ ሊደረግ ይችላል። በሶስተኛ ደረጃ ከኦሮሞ ክልል ውጪ ያሉ የኦሮሞ ህዝብ በደልን አንደርስታንድ የሚያደርጉ በተለይ የአማራ ክልል፣ የትግራይ ክልል፣ የደቡብ ክልል ተወካዮች ኦህዴድ ተወካዮች እንኳን ማሻሻያ ባቀርቡ ይሄ ነገር ለሀገር አንድነት ጥሩ አይደለም እና የኦሮሞ ህዝብ መበደል የነሱ መበደል ነው እና የኦሮሞ ህዝብ ኤክስክሉድድ መሆን መገለል የነሱ መገለል ነው እና አፍንጫ ሲመታ ዓይን ያለቅሳል እንደሚባለው እነሱ ማሻሻያውን ማቅረብና በፌዴራል መንግስት እንዲጸድቅ ከዚያም በኋላ በየክልሎቹ እንዲጸድቅ ማስደረግ ይቻላል ማለት ነው። ይህንንም ደግሞ በአስቸኳይ ለማስደረግ ይህንን ስራቸውን የሚያመቻች አንድ በጊዜ ገደብ የተወሰነ ክሊር ሚሽን የተሰጠው ኦሮምኛን የፌዴራል ቋንቋ ለማድረግ የሚያስችል ኮሚሽን በአስቸኳይ ተቋቁሞ ለእነኚህ አካላት የሚረዳ ጥናታዊ ጽሑፍ፣ ጥናታዊ ሰነዶችን እንዲያቀርብና መረጃዎችን እንዲያስተካክል ማድረግ ይቻላል። ስለዚህ በአጭር ጊዜ ውስጥ ዓመት ባልሞላ ጊዜ ውስጥ ይሄንን ነገር ፋሲሊቴት አድርጎ መጨረስ ይቻላል። ይኸው ኮሚሽን ደግሞ ይሄ ህግ በፖሊሲ ደረጃ ከተወሰነ በኋላ በህግ ደረጃ ከተወሰነ በኋላ ስራ ላይ በፌዴራል መንግስት ደረጃና በአዲስ አበባና በድሬዳዋ ይሄ ባይሊንጓል ፖሊሲ በአማርኛና ኦሮምኛ ጎን ለጎን የፌዴራል ቋንቋ መሆናቸው አስፈጻሚ አካል ሆኖ ማገልገል ይቻላል። ስለዚህ በዚህ ኤሪያ ላይ የሚያስፈልገው አንድና አንድ ነገር ብቻ ነው። ያም የፖለቲካ ፍላጎት ብቻ ነው። የፖለቲካ ፍላጎቱን መወሰን ያለበት ኢህአዴግ ነው። ኢህአዴግ ውስጥ ደግሞ የኦሮሞ ፓርቲዎች ሪፕሬዘንትድ ናቸው። ኢህአዴግ እንደ ፓርቲ የተቀመጠው እንደ መንግስት የተቀመጠው የኦሮሞ ህዝብ መካከል ነው። የኦሮሞ ህዝብ የዚህ አንድ ቋንቋ ፖሊሲ ሰለባ መሆኑን ከነሱ የበለጠ የሚያውቅ የለም። ስለዚህ በአስቸኳይ ይሄንን እርምጃ ወስዶ ይሄንን ፖሊሲ ስራ ላይ እንዲያውሉ ነው የኦሮሞ ህዝብ ከየአቅጣጫው እየጠየቀ ያለው። ፒቲሽንም በቃልም በተለያዩ መንገዶች እየጠየቀ ነው ያለው እና ይሄ በትክክል ሊታወቅ ይገባል ማለት ነው። የአማርኛ ቋንቋስ በኦሮሞ ክልላዊ መስተዳደር ውስጥ በአማራጭነት በትምህርት ስርዓት ውስጥ ገብቶ ቢሰጥ ጠቀሜታ አይኖረውም ይላሉ? አሁንም እየተሰጠ ነው። እንደ አንድ ሳብጀክት እየተሰጠ ነው። ያ ግን የኦሮሞን ህዝብ የአማርኛ ተናጋሪ ሊያደርገው አልቻለም። ያ የአሲሚሌሽን ፖሊሲ ድሮ በዚያ አንድ ቋንቋ ተምሮ በዚያ ቋንቋ ፕሮፊሸንት ሆኖ የመንግስት መስሪያ ቤቶች ውስጥ መግባት አልቻለም። ለምሳሌ ይሄ ወደ ጥሩ ነጥብ ይመራናል። ለምሳሌ በፌዴራል መንግስት መዋቅሮች ውስጥ ካየን የኦሮሞ ውክልና ከ10 እስከ 15% ነው። ላይ ካሉት ሹሞች በስተቀር በአዲስ አበባ ከተማ ውስጥ ለምሳሌ ከንቲባው ኦሮሞ ነው። በከተማው የስራ መዋቅር ውስጥ ግን ያለው ኦሮሞ ወደ 17% ብቻ ነው። እነሱም አማርኛ ተናጋሪ ኦሮሞዎችና በደም ኦሮሞ የሆኑ እንጂ ኦሮምኛ ተናጋሪ ኦሮሞዎች ስለመሆናቸውና ኦሮምኛ ተናጋሪን እንዲያገለግሉ ፍቃድ ያላቸው አይደለም። ምክንያቱም በህግ የአዲስ አበባ ከተማ የስራ ቋንቋ አማርኛ ስለሆነ። ለምሳሌ በዲፕሎማቲክ ሚሽን ውስጥ ያለውን የስራ ስብጥር ካየን እኔ ያለሁበት ዋሽንግተን ዲሲ ውስጥ አምባሳደሩ ኦሮሞ ነው። 32 ከሚሆኑ ዲፕሎማቶች ውስጥ አንዱ ብቻ ነው ኦሮሞ። የኦሮሞ ውክልና በፌዴራል መንግስት መስሪያ ቤቶችም ከዚህ የተሻለ አይደለም። ከላይ ሚኒስትሩ ኦሮሞ ይሆናል። ከስር ሾፌር እንኳን የመቅጠር አቅም ያሌለው ወይም ሾፌር ኦሮሞ እንኳን ያሌለበት ሁኔታ ነው ያለው። ስለዚህ ኦሮሞ ቪዚብል አይደለም እያልን ሳይሆን ኦሮሞ በፌዴራል መንግስቱ ውስጥ በስራ ደረጃዎቹ ውስጥ የለም። አሁን ባለው አካሄድ ተሿሚዎችን ነው ህዝብ እያየ እዛ ውስጥ አለን ብሎ የሚያስበው። ሲሄድ ግን ምንም ነገር ውክልና እንዳሌለው መንግስትም ያውቃል። ሁሉም ሰው አሁን ዳታ ፍሪ ስለሆነ ሁሉም አክሰስ ስላለው የፌዴራል ሲቪል ሰርቪስ ኮሚሽን ዳታዎች ለፐብሊክ አክሰስብል ናቸው። እንደሚያሳዩት የኦሮሞ ውክልና የለም። ስለዚህ አንድ ሳብጀክት
እንደ ኮርስ መሰጠቱ የኢትዮጵያ ሕዝብ እንግሊዘኛ ተናጋሪ እንዳላረገው ሁሉ አማርኛ እንደ አንድ ኮርስ መሰጠቱ የኦሮሞን ሕዝብ የአማርኛ ተናጋሪ እያደረገው አይደለም፣ አያደርገውምም። ለዚያ ነው መልቲሊንጓል ፖሊሲ ከ1991 ጀምሮ ይሄ መንግስት ስልጣን ላይ ከመጣ ጀምሮ በሀገሪቷ ታውጆ እስካሁን ድረስ ስራ ላይ ሳይውል የቆየበት ምክንያት ማለት ነው። አሁን የምንጠይቀው ያ መንግስት የገባው ተስፋ ያ መንግስት እፈጽማለሁ ያለው ነገር ስራ ላይ እንዲውል ብቻ ነው እየተጠየቀ ያለው። ሌላው አንዱ እንደዚሁ ያቀረባችሁት ያለው በቅርቡ የብሪቲሽ ብሮድካስቲንግ ኮርፖሬሽን ቢቢሲ ወደ ኢትዮጵያ ስርጭት ለማድረግ ሳቤ መኖሩን ገልጧል። በዛን መሰረትም እንደዚሁ ከኢትዮጵያ ቋንቋዎች አንዱ የኦሮምኛ ቋንቋ ስለሆነ በኦሮምኛ ቋንቋ ቢቢሲ ለወደፊቱ እንዲያሰራጭ ፊርማዎች አሰባስባችኋል። ይሄንን ለማድረግ የተነሳሳችሁት ምንድነው? ካሁን በሌሎች ቮይስ ኦፍ አሜሪካ ባሉ መገናኛ ብዙሃን በኦሮምኛ ቋንቋ ይተላለፋሉ። ምን ፋይዳ ይኖረዋል ከዛ በኦሮምኛ ቋንቋ ቢቢሲ ማስተላለፉ ወደ ኢትዮጵያ የሚል እሳቤ ነው ያለው በእናንተ በኩል? አመሰግናለሁ። ይሄኛው አሁን እየሰራንበት ያለ ነው። እስካሁን ድረስ ወደ 35,000 የሚጠጋ ህዝብ ፒቲሽን ለቢቢሲ አቅርቧል። በጥያቄው እንደተመለከተው ቢቢሲ ወደ ኢትዮጵያና ኤርትራ ሬዲዮ ስርጭት እጀምራለሁ ብሎ ሲል ልክ እንደ ከዚህ በፊቱ ቪኦኤ የአሜሪካ ድምጽ ሬዲዮ ከብዙ ዓመታት በኋላ አሁን የ30 ደቂቃ ምርቃት እንዳደረገልን አይነት ሳይሆን ወይም ደቼቬሌ ለበርካታ ዓመታት በአማርኛ ስርጭት እያደረገ ያለ ነው ከአሁንም ድረስ ያ ችግር በቢቢሲም እንዳይደገም ባለፈው ትውልድ የሆነው ስህተት እንዳይደገም የኦሮሞ ወጣቶች በአብዛኛው ከሀገር ውስጥ ቢቢሲ ወደ ኢትዮጵያ ስርጭት ማድረግ ሲጀምር ኦሮምኛ አንደኛው ቋንቋ እንዲሆን ነው እየጠየቁ ያሉት። እዚህ ይሄንን ቃል ደግመዋለሁ፣ አንደኛው ቋንቋ። ስለዚህ በአማርኛ በትግርኛ ማስተላለፍ ይችላሉ፣ ኦሮምኛን ግን ከውስጡ እንዳያስቀሩ ነው እየጠየቅን ያለ ነው። ይህንንም የምንጠይቀው አብዛኛው የኢትዮጵያ ነዋሪ የኢትዮጵያ ሕዝብ ኦሮምኛ ተናጋሪ ስለሆነ ነው። እነሱ ደግሞ ከአንዱ ምክንያታቸው ወደዛ ስርጭት እንጀምራለን ብለው የጀመሩበት አንዱ ምክንያታቸው እንደ ኢትዮጵያ፣ ኤርትራ፣ ራሽያና ኖርት ኮሪያ ያሉ ሀገሮች ውስጥ የዲሞክራሲ ዲፊሸንሲ ወይም እጥረት አለ ብለን እናስባለን እና ወደዛ ፕሮግራሞች በእነኚህ ሬዲዮ ስርጭት እንጀምራለን ስላሉ ያንን እጥረት የዲሞክራሲ ዲፊሸንሲ ወይም እጥረትን ለመፍታት ወደ ህዝቡ ሊያደርሳቸው የሚችል ኤፊሽንት ቋንቋ ብዙ ህዝብ የሚናገረው ኦሮምኛ ስለሆነ በኦሮምኛ ፕሮግራም እንዲጀምሩና በሌሎችም እንደ አማርኛና እንደ ትግርኛ ቢጀምሩበት ችግር የለንም በሚል ለኦሮምኛው አድቮኬት ለማድረግ ነው። ምክንያቱም ትግርኛ በኤርትራ መንግስት የስራ ቋንቋ ነው። አማርኛ በኢትዮጵያ የመንግስት የስራ ቋንቋ ነው። ከላይ እንደተነጋገር ነው። ኦሮምኛ ያንን ስታተስ የለውም። ይሄንን ችግር በመገንዘብ ነው። በሁለተኛ ደረጃ የኦሮሞ ህዝብ መረጃ ረሀብተኛ ነው። ክረምትና በጋም ሳይለይ የመረጃ ድርቀት ያለበት ህዝብ ነው። መረጃ እያገኘ አይደለም። ልክ ሰው ለመኖር ምግብ፣ መጠሪያ፣ ውሃና ልብስ ያስፈልገዋል እንደሚባለው በዚህ ዘመን ሰው ለመኖር መረጃ ያስፈልገዋል። የኢኮኖሚ ውሳኔ ለማድረግ መረጃ ያስፈልገዋል። በምርጫ ለመሳተፍ ዲሞክራሲያዊ መብትን ኤክሰርሳይዝ ለማድረግ መረጃ ያስፈልገዋል። ገበያ ውስጥ ለመግባት የተለያዩ ቴክኖሎጂዎችን ለመጠቀም መረጃ ያስፈልገዋል። አሁን ለኦሮሞ ህዝብ ኢትዮጵያ ውስጥ ያለውን የሚዲያ ስርጭት ካየን ምንም መረጃ የሚያገኝበት መንገድ የለም። ለምሳሌ በኦሮምኛ የሚታተም አንድም ጋዜጣ የለም። የኢትዮጵያ ብሮድካስቲንግ ኦቶሪቲ ዳታ እንደሚያሳየው ምንም ነገር የለም። አንድ በኦህዲድ የሚታተም የኦሮምኛ ጋዜጣ አለ። እሱ የፓርቲ ልሳን ነው፣ መረጃ አሰራጭ አይደለም። የሬዲዮና የቴሌቪዥን ስርጭቱን ብናይ በኢትዮጵያ ቴሌቪዥን እና በኢትዮጵያ ሬዲዮ ላይ ኦሮምኛ ውክልና እንኳን የለውም። አሁን መረጃ እያገኘ አይደለም። ስለዚህ ያንን የመረጃ ረሃብን የቢቢሲ ስርጭት ወደዛ መጀመር ይሸፍነዋል የሚል እምነት ስላለን እና አገር ውስጥ ያለውን የሚዲያ እጥረት ያግዛል ከሚል መነሻ ተነስተን ነው ማለት ነው። በሶስተኛ ደረጃ የኦሮሞ ህዝብ ሰፊ ሽፋን ያለው ቪኦኤ እንደ አማርኛ ምርቃት ከሰጣት 30 ደቂቃ የሬዲዮ ፕሮግራም ውጪ ኢንዲፔንደንት እና ኢምፓርሻል የሆነ ሰፊ ሽፋን ያለው ዜና የሚያቀርብ የሬዲዮም ሆነ የቴሌቪዥን ስቴሽን ስላሌለ በተለያዩ የኦሮሞ ክልሎች የሚሆነውን በተለያዩ ኦሮሞ ዞኖች የሚሆነውን አንዱ አያውቅም። ወለጋ የሚሆነውን ሸዋ አያውቅም። ሸዋ የሚሆነውን አርሲ አያውቅም። አርሲ የሚሆነውን ሐረር ወይም ባሌ ወይም ቦረና አያውቅም። ይህንን የመረጃ ክፍተት የኦሮሞ ህዝብ እርስ በርሱ እንዲሰማማ
ለማድረግ ያስፈልጋል ማለት ነው። ከዚህም በተጨማሪ ደግሞ ኦሮሚያ ውስጥ የሚሆነውን ጉዳይ የሚሸፍን የሚዲያ ተቋም ስላሌለ ዓለም ስለ ኦሮሞ አያውቅም፣ ኦሮሞ ስለ ዓለም አያውቅም። ቢቢሲ ያንን ጉድለት ይሸፍናል በሚል ተስፋ ነው። ይሄ እንግዲህ ሀገር ውስጥ እጥረት ስላለን እንደ አንድ ቀዳዳ ልንጠቀምበት የምንፈልገው ኦፖርቹኒቲ እንጂ በዋነኛነት ኢትዮጵያ ውስጥ ያለውን የመረጃ እጥረትም ሆነ ለመረጃ ህዝባችን ያለውን አክሰስ የመፍታት ግዴታ የኢትዮጵያ መንግስት በተለይም የፌዴራል መንግስቱና የክልል መንግስቱ ላይ ነው ያለው። ይህንን ለማድረግ ኦሮምኛን የፌዴራል የስራ ቋንቋ በማድረግና የሚዲያ ስርጭቶቹ በአማርኛና በኦሮምኛ እኩል አገልግሎት እንዲሰጡ፣ ይህንን ህዝብ እንዲያገለግሉ፣ ህዝብ መረጃ እንዲያገኝ፣ በኢኮኖሚ እድገት ፕሮሰስ ውስጥ እንዲሳተፍ የማድረግ ግዴታ አለበት። ያንን ግዴታውን ደግሞ እንዲወጣ ህዝብ ተወካዮቻቸውን በየቦታው ፔቲሽን እያደረጉ በዓለም አቀፍም ሆነ በአገር ደረጃ ይሄንን እያቀረቡ ፔቲሽን እንዲያደርጉ ነው የምንጠይቀው። እዚህ ላይ መግለጽ የምፈልገው እንዳልኩት ወደ 35,000 ህዝብ የሚጠጋ ሰው አብዛኛው ከ75% በላይ ከኢትዮጵያ ነው ፔቲሽኑ እየተፈረመ ያለው። በትዊተር ወደ 1.5 ሚሊዮን ህዝብ ደርሰናል። ያም ከ50% በላይ ካምፔን እያደረገ ያለው በኢትዮጵያ ውስጥ ያለው የኦሮሞ ወጣት ነው። የኦሮሞ ወጣትን ብቻ ሳይሆን የኦሮምኛ ቋንቋ የኦሮምኛ ተናጋሪ ህዝብ መበደልን ሪኮግናይዝ ያደረጉ፣ ለኢትዮጵያም ጉዳት እንደሆነ አፕሪሼት ያደረጉ ትግራይ ተወላጆች፣ የአማራ ተወላጆች፣ የደቡብ ተወላጆች ይሄንን ካምፔን በመፈረምና በመደገፍ ብቻ ሳይሆን ካምፔኑንም ኮኦርዲኔት በማድረግ በማስተባበር በዓለም ዙሪያ እየተሳተፉበት ነው ያለው። አሁን ወደ 75 ሀገራት የተውጣጣ ፔቲሽን ነው እየተሰበሰበ ያለው። እንዳልኩት በዋነኛነት ግን ከኢትዮጵያ ነው። ዶክተር ብርሃነ መስቀል አበበ ሰኚ ስለ ቃለ ምልልሱ እናመሰግናለን። እኔም እጅግ አመሰግናለሁ አቶ ካሳሁን በዚህ ፕሮግራም ላይ ስለጋበዝከኝ። 7 billion stories and counting. SBS Radio.